የሰው አካል ታላቁ የኬሚካል መጽሐፍ ነው። በአንድ አዋቂ ሰው ውስጥ ከ30 እስከ 40 ትሪሊየን ሕዋሶች፣ 4206 አጥንቶችና ከ640 በላይ ምስሎች ይገኛሉ። እነዚህ የአካል ክፍሎች የተገነቡት በተፈጥሮ ከምናገኛቸው ከ92 ንጥረ ነገሮች ውስጥ ከ27 ንጥረ ነገሮች ነው። 99% የሚሆነው የሰው አካል ከ11 ንጥረ ነገሮች የተገነባ ሲሆን 1% ደግሞ ከ16 ንጥረ ነገሮች የተሰራ ነው። ወደዚህ ውስብስብ ስርዓት ስንገባ የትኛው ንጥረ ነገር የየትኛው የሰውነት አካል ተግባር እንደሚያንቀሳቅስ እንመለከታለን። በሰው አካል ውስጥ የምናገኛቸው 27 ንጥረ ነገሮች በሁለት ይከፈላሉ። እነርሱም ዋናና ጥቂት ይባላሉ። ዋና ወይም ሜጀር ንጥረ ነገሮች አብዛኛውን የሰው አካል ክፍል የሚሸፍኑት 11 ንጥረ ነገሮች ናቸው። የ11 ንጥረ ነገሮች ተግባርና መጠን። ኦክስጅን ከሰው አካል ውስጥ 65% ይይዛል። አብዛኛው ኦክስጅን የሚገኘው በውሃ መልክ ነው። ኦክስጅን በሜታቦሊዝም እና በመተንፈሻ አካላት ውስጥ እንደ ቁልፍ አካል ሆኖ ይሰራል። ኦክስጅን በሰውነት ውስጥ ባሉ ዋና ዋና ኦርጋኒክ ሞለኪውሎች ውስጥ ይገኛል። ካርበን በሰው አካል ውስጥ የተለመደ ንጥረ ነገር ነው። 18% የሚሆነው የሰው አካል ካርበን ነው። የካርበን ሚና በአብዛኛው መዋቅራዊ ሲሆን የበርካታ ኦርጋኒክ ሞለኪውሎች የጀርባ አጥንት ሆኖ ያገለግላል። ሃይድሮጅን በአጽናፈ ሰማይ ውስጥ በጣም የበለጸገ ንጥረ ነገር ነው። 75% የሚሆነው አጽናፈ ሰማይ የሚሸፈነው በሃይድሮጅን ጋዝ ነው። ሃይድሮጅን በሰው አካል ውስጥ 10% ይይዛል። በውሃና በኦርጋኒክ ሞለኪውሎች ውስጥ ጠቃሚ ተግባራትን ያከናውናል። ካልሽየም ከሰው አካል ክብደት 1.4%ን ይይዛል። ካልሽየም በአጥንትና በጥርስ ውስጥ የሚገኝ ንጥረ ነገር ነው። ካልሽየም እንደ አጥንት መዋቅራዊ ቁሳቁስ ሆኖ የሚያገለግል ሲሆን ለፕሮቲን ቁጥጥርና ለጡንቻ መኮማተር አስፈላጊ ነው። ፎስፈረስ ከሰው አካል ክብደት ውስጥ 1%ን ይይዛል። ፎስፈረስ በአዶንሲን ትራይፎስፌት እና በሌሎች ውስጥ የኃይል ማጓጓዣ ሞለኪውል ነው። ፎስፈረስ በአጥንታችንና በጥርሳችን ውስጥ ይገኛል። እንደ አስፈላጊ ኤሌክትሮላይት ሆኖ ያገለግላል። እንዲሁም በተጨማሪ የነርቭ ግፊቶችን ለማስተላለፍና የልብ ምትን ለመቆጣጠር ያገለግላል። ፖታሽየም ከሰው አካል ውስጥ 0.25% ይይዛል። ፖታሽየም በሰውነት ውስጥ ባሉ ሌሎች አሰራር ውስጥ ትልቅ ሚና ይጫወታል። አስፈላጊ ኤሌክትሮላይት ነው። ፖታሽየም የልብ ምትን ለመቆጣጠርና ለነርቭ ንክኪነት ያገለግላል። ሰልፈር ከሰው አካል ክብደት ውስጥ 0.25%ን ይይዛል። ሰልፈር በአብዛኛው በሰውነታችን ውስጥ ፕሮቲኖችን ለመፍጠር ጥቅም ላይ በሚውሉ በርካታ አሚኖ አሲዶች ውስጥ ይገኛል። ሰልፈር ፕሮቲኖችን እንዲፈጠሩና ተግባራቸውንም እንዲያከናውኑ ያግዛል። ሶዲየም ከሰው አካል ውስጥ 0.15%ን ይይዛል። ሶዲየም በጡንቻዎች ተግባር ውስጥ ትልቅ ሚና ይጫወታል። እንዲሁም ከነርቭ ሕዋሶች የሚተላለፈውን ግፊት ያሳድጋል። ክሎሪን ከሰው አካል ውስጥ 0.15%ን ይይዛል። ክሎሪን በአሉታዊ መልኩ የሚሞላ አየን ሲሆን በዋናነት በሰው ውስጥ ያለውን ፈሳሽ ሚዛን ለመጠበቅ፣ ጥርስና አጥንት እንዲፈጠሩ፣ የጉበት ትክክለኛ አሰራር እንዲከናወንና የኦርጋኒክ ብክነትን ከሰውነት ለማስወገድ ይረዳል። ማግኒዥየም በሰው አካል ክብደት ውስጥ 0.005% ይይዛል። ማግኒዥየም አዶንሲን ትራይፎስፌት እና ኒክሎታይድን ለማገናኘትና በብዙ የኢንዛይም ምላሾች ውስጥ እንደ አስፈላጊ ተባባሪ ሆኖ ያገለግላል። በሰው አካል ውስጥ የሚገኙት የትሬስ ኤሌመንቶች ተግባር። ትሬስ ኤሌመንቶች በሰውነት ውስጥ በትንሽ መጠን የሚገኙ ነገር ግን አስፈላጊ የሆኑ ንጥረ ነገሮች ናቸው። የትሬስ ኤሌመንቶች ዋና ዋና ተግባር። አይረን በሰው አካል ውስጥ ኦክስጅንን የሚያጓጉዝ ሄሞግሎቢን እና ማዮግሎቢን የሚፈጥር ነው። እንዲሁም ኃይል ለማመንጨት ይረዳል።
ዚንክ የህዋስ እድገትን፣ የሰውነት መከላከያ ስርዓትን፣ ቁስለትን ለመፈወስና ኢንዛይሞች እንዲነቃቁ ያደርጋል። መዳብ ወይም ኮፐር ብረት በሰውነት ውስጥ እንዲቀላቀል ኢነርጂ ለማመንጨት፣ ለአእምሮ ጤናና የቆዳ ህብረት ለመጠበቅ ይረዳል። አዮዲን ታይሮይድ ሆርሞኖችም ቲ3 እና ቲ4 እንዲፈጠሩ ያደርጋል። እነዚህ ሆርሞኖች የሜታቦሊዝም የእድገትና የአእምሮ ጤናን ይቆጣጠራሉ። ሴሌኒየም በአካላችን ውስጥ ኬሚካላዊ ጉዳትን ለመከላከል፣ ጸረ ኦክሳይድ ለማስወገድ እና ታይሮይድ ሆርሞኖችን ለመቆጣጠር ይረዳል። ማንጋኒዝ የአጥንት እድገት፣ የደም መቆራረጥና የኢንዛይሞችን እንቅስቃሴ ያጠነክራል። ፍሎራይድ የጥርስ ተንሸራታችነትን ይከላከላል፣ ጥርስና አጥንት ጠንካራ ያደርጋል። ኮባልት ቪታሚን ቢ12 የሚፈጠርበት ዋና አካል ነው። ይህ ቪታሚን የደም ሴሎችን እድገትና የነርቭ ስርዓትን እንዲያከናውኑ ያደርጋል። ሞሊብዲኒየም አሚኖ አሲዶችና መርዛማ ንጥረ ነገሮች ለመቀየር የሚያስችሉ ኢንዛይሞችን ያነቃቃል። ክሮሚየም ኢንዛይሞችን፣ አሚኖ አሲዶችንና መርዞችን ለመሰባበር ይረዳል። እንዲሁም በተጨማሪ በሰውነታችን ውስጥ ያለው ስኳር በትክክል እንዲቀላቀል ያደርጋል። ቀሪዎቹ 6 ንጥረ ነገሮች ማለትም ቦሮን፣ ኒኬል፣ ቲን፣ ሲሊከን፣ ቫናዲየም እና አርሰኒክ በሰው አካል ውስጥ መኖራቸው ቢታወቅም ስለ ጥቅማቸው የሚገልጽ ምንም አይነት መረጃ አልተገኘም። ለምሳሌ 65 ኪሎ ግራም ክብደት ያለው ሰው ውስጥ የኤሌመንቶች መጠን ኦክስጅን 42.25 ኪሎ ግራም ይይዛል። ካርበን 11.70 ኪሎ ግራም ይይዛል። ሃይድሮጅን 6.5 ኪሎ ግራም ይይዛል። ናይትሮጅን 1.95 ኪሎ ግራም ይይዛል። ካልሺየም 0.91 ኪሎ ግራም ይይዛል። ፎስፈረስ 0.65 ኪሎ ግራም ይይዛል። ፖታሺየም 0.1625 ኪሎ ግራም ይይዛል። ሰልፈር 0.1625 ኪሎ ግራም ይይዛል። ሶዲየም 0.0975 ኪሎ ግራም ይይዛል። ክሎሪን 0.0975 ኪሎ ግራም ይይዛል። ማግኒዥየም 0.005 ኪሎ ግራም ይይዛል። እነዚህ 11 ንጥረ ነገሮች ከ65 ኪሎ ግራም ውስጥ 64.485 ኪሎ ግራም የያዙ ሲሆን ቀሪው 0.515 ኪሎ ግራም ደግሞ የ16 ንጥረ ነገር ውጤት ነው። የምንተነፍሰው አየር፣ የምንጠጣው ውሃና የምንመገበው ምግብ የሆኑት ንጥረ ነገሮች በሕይወት እንድንቆይ የሚያስችሉን የኃይል ምንጫዎች አይደሉም። እነሱ እኛው ነን። እኛ በንጥረ ነገሮች የተቀነባበርን ሕያው ተአምር መሆናችንን እንረዳለን። ኩላሊቶቻችን ሚዛንን ለመጠበቅ ሲሰሩ፣ ጉበታችን ኬሚካሎችን ሲያጣራና ጡንቻዎቻችን በእያንዳንዱ እንቅስቃሴ ማግኒዥየም ሲጠቀሙ፣ ይህ ሁሉ የሚከናወነው በአተሞች ወይም በንጥረ ነገሮች ነው። በውስጣችን የሚገኘው አስደናቂ ቅንጅት ከምድር ኤሌመንቶች የተሰራን የተሟላ ሕያው ስርዓት እንዳለን ያስረዳናል። እኛ እውነተኛ የሕይወት ኬሚስትሪ ነን። ንጥረ ነገሮች ሰውነታችን ውስጥ ካለው መጠን በላይ ከተጠቀምን ሰውነታችን ወደ መርዛማነት ይቀየራል። አሳንሰን ከተጠቀምንም የንጥረ ነገሮች እጥረት ይከሰታል። የንጥረ ነገሮች መብዛትና ማነስ አካላችን ላይ የተለያዩ በሽታዎች እንዲፈጠሩ ያደርጋል። ማንኛውም ምግብና መጠጥ ስንጠቀም ሰውነታችን ውስጥ ካሉት ንጥረ ነገሮች ተመጣጣኝ መሆን አለበት። ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር፣ ላይክ እና እንዲሁም የደውሏን ምልክት በመጫን ቤተሰብ ይሁኑ። ቸርን ሰንብት።